ጆካ ሪአክት ዛሬ ተመልሷል። እንግዲህ በባለፈው የቀጠሉ በጣም አዝናኝና አስደሳች የሆኑ ቪዲዮዎችን አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መተናል። ያው እስከመጨረሻ እናንተ የሚጠበቀው ቪዲዮውን ላይክ አድርጋችሁ መጀመር ነው ጋይስ። እስከመጨረሻ አብራችሁን ቆዩ። ላይክም ያላደረጋችሁ ላይክ እያደረጋችሁ ቀጥታ ወደ ቪዲዮ እንሄድ። እንመቻችሁ። ወንድሜ ወይ ፊታን አስራባለች ግደለም ገጀርባ ካያቲ በጋ ቂጧን እያየ ተዝናና በሚለው ነበር ማቆኔ። እስኪ ቀጥል። ሳትጠራ ድግስ ደርሰ ገብተ በሙድ ሲያስወጡ ማለት ታረላ ሽያጨበጭው እንደዚህ የዋህ ሰው ሰርግ ላይ እውነት ሞኝ ነው እንዴ? ይሄኔ በፌ ካላነሳ ተበልቷል። ወይኔ ወንድም ሩዝ ጋበት ያበደ ነው። ሰራተኛ የኑሮ ውድነት ሲያንዳንድ ነገር የመንግስት ሰራተኛ ከመጀመሪያውም ኑሮም ተወደደም አልተወደደም እንደሱ ያው ነው። ሲጀመር ያልተወደደ ጊዜ ምንም የለም። አውቆ እንደምንም ቁርሱን ሳይበላ ይቆጥብና አንድ ጃኬት እና አንድ ጫማ ይገዛል። እሱን በየሳምንቱ ያጥባል። በቃ ያለው ይመስላል እንጂ ነጋዴ ደግሞ ዝርክርክ ብሎ እየደለው ይመስላል። አሁን የሁለቱ ሲወዳደር መንግስት ሰራተኛ እንትን ነጋዴ ሌላው ባለሀብት በጭጭቅ ያለም አሮጌም ለብሶ ባንክ ሲሄድ 300 ሺህ ብር ነው የሚዋጣው። ይኸውልህ ባንክ ሲሄድ እኔ በራሴ ስላየሁት ነው። ሞጥጥ አድርጌ 300 ብር ነው ያዋጣው። የዛ ዕለት እኔ ተሽዬ ነው ባለባበስ የተገኘው። ሰንደል ምንም አጭሼ በቃ ጥሩ ደስ ብሎኝ ነው የሄደው። እሱ ግን 300 ሺህ ብር አውጥቶ በማግስቱ 150 ሺህ ብር ነው ያተረፈብኝ። 450 ሺህ ብር ሆኖ እኔ ደግሞ 300ውን አጥፍቼ እባካችሁ መድረሻ ሱስ። ለምን ታዲያ የመንግስት ስራውን አለቀው ወደ ንግዱ ዓለም ለምን አገባ? እውነት ነው። ታላይ ተጽፏል። የመንግስት ሰራተኛ ሆይ እንድነው ዳሆይ እንድነው ተጽፏል። የተጣበቀ ነው። ይሄንን ግድ የለም አንድ ቀን ባለስልጣን እስክትሆን ነው እንደዚህ የምትቸገረው። የመንግስት ሰራተኛ ሁላ ተስፋ አድርጎ የሚሰራው አንድ ቀን ባለስልጣን ሆናለሁ የሚል ተስፋ ስላለው ነው። ሌላ ምንም አይደለም። ባለስልጣን ከሆነ መሬት በግሉ ነው፣ ኮንዶሚኒየም በእጁ ነው፣ ልጆቹ አሜሪካ ነው የሚያስተምረው ነው። ቀን ይደርሳል። አይዞ። ቀጣይ ደግሞ ወደ አስቂኝ የፓሮ ነው። በንግግራቸው ማከል አስቂ የሆኑትን እናቀርብላችኋል። ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱ ብሎ ዘዘነኛ እስኪ መቺሳ ስም ወጥቶላል እንዴ? በአመቺሳ ስም ወጥቶላል ወይ? ማን ብሎ ነው ያወጣላችሁ? ሰውዬ ማን ነበር? ቶሎሳ 5 ብር ስራ ስታወስኩ ትጀምራለህ፣ ከሰው ጋር ተጣልተህ ትለያያለህ። አቤት እውነት ነው። የሆነ ነገር ትዳር ትጀምራለህ፣ አትስማማም፣ ትለያያለህ። እውነት ነው። አቤት እውነት ነው። የሆነ ነገር እጅ ይገባል፣ ከዛ በኋላ በምን እንደሆነ አታውቅም፣ ከእጅ ወጥቶ ሲሄድ ነው የምታውቀው። እውነት ነው። ነገሮች ሁሉ ተበላሽተውብህ ነው ማየው። ይሄ ክፉ መንፈስ ስም ላይ የተጣበቀውን ዛሬ ሰበርኩት። አሜን አሜን። ስምን ልቀይረው? አዎ። ከዚህ ቀን ጀምሮ አፍራሽ ነህ። አሜን። ስም አፍራሽ ነው። አሜን። የዲያብሎስን ስራ ታፈርስ ዘንድ አሜን። ስሙ ማን ነው? ከዛሬ በኋላ የዲያብሎስን ስራ አፍራሽ ነህ። አሜን። ስም ማን ነው? ኧረ ገዳው እዚሁ ስምንት ጸልይልህ እንዴ ነው የእግዚአብሔር ሰው በቃ አይደለ? አዎ በቃ እና እስቲ እዚህ ጋር መሀል ላይ እንዲህ በል እስቲ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከአንቺ ከአለት ንቃቃት በታች የተደበቅሽ እርግቤ ሆይ አሜን፣ እነሆ ከእረፍቱ አልፏልና አሜን፣ የመደበቂያሽም ጊዜ አብቅቷልና አሜን፣ ተነሽና ወጥተሽ ተገለጪ አሜን። እስቲ ጩና አሜን በላይ ባክ አሜን። አሜን በል ሲባል ነው በቃ ጣራውን ቀደደው። ቀጣይ ስለማላቅ ነው። አሜን አሜን። ግን ጽይም ነገር ነው ማያት። እሺ ወፈር ያለች አጠር ያለች እናትሽ ትንሽ ትረዝማለች። አንቺ ራስሽ ጉዳይ ሚስጥር አወጣች ራስሽ ጉዳይ ተባለች። ስድስተኛ ይሄ ቃል ለአንተ በደንብ ይገባሃል አይደል? በጣም
የጌታ መንፈስ ካለውበት ይወስደኝና ወላይታ የሚባል ከተማ ላይ አስቀመጠኝ። ወላይታ ከሚባል አገር ጀምሮ እጅግ በጣም ሰው ለማገልገል ይቸኩላል። ለማገልገል ሰው ይቸኩላል። መድረክ ለመያዝ ሰው ይቸኩላል። እውነት ነው አይደለ? ነገር ግን አንተ ላለፉት 7-8 አመታቶች መድረክ ሳይሆን ፍላጎት የነበረው ጾም ጸሎት መግባት። እውነት ነው። የእግዚአብሔር መጸለይ። እውነት ነው። መጾም። እውነት ነው። መጸለይ። እውነት ነው። ድጋሚ መጾም። እውነት ነው። ድጋሚ መጸለይ። እውነት ነው። በእንደዚህ ዘመን አልቋል። አሁን እግዚአብሔር ነው የጠየቀው ነገር እንደተናገርኩት ቃል እግዚአብሔር ሆይ እባክህ በቃ በለኝና 2012 ላይ ከአፖስትል ጋር ላገልግል አሩቱ ኢምባጡን ታቃሪ ጫንጣም ቦጦጦ እምባጡ ቂቂ ማራጤላ ጦጦም ቦጦ ቆርጣቂላ ባሪጣጦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጦቁማ ጣጡጡጡጡጡጡ ሪጪ ማባጡ አረ ደሙራት ያዛል ይደብራል። አምስተኛሽ ምን ነው ፓስተር ይልካር ነው? እስቲ 100 በል እስቲ 100 እሱ ላይ አሁን ሊያስተካክል ፈልጎ ነው። ፓስተር ሊያስተካክል ፈልጎ ነው። ተመልከቱ አይደለም? ግን እንዴት ነው የሚለው? አቤት እስቲ ሞቶ አላልሞተም። አራተኛ ይሄ ደግሞ ካራቲስት ነው። ጀማሪ የፊልም አክተር አንተ እንደሞተ ሰው ነው መሆን ያለብህ። አንቺ ደግሞ እሱ ላይ ተደፍተሽ አልቅሽ። በደንብ ነው ማልቀስ ያለብሽ። ገብቶሻል አይደለ? ድብና አርገሽ ነው ማልቀስ ያለብሽ። አንተ ደግሞ ሙት ተኛ በቃ እዛው ማለት ነው። ድብና አርገሽ ሲንዋን ቴክ ቱ አክሽን። አንተ በዚህ ሰዓት ይነሳል እንዴ? ቆሞ ነው አረ ላቺሽ አልተመቸኝ። ገደልከኝ እኮ። ያንተ ነፍስ ግን አይማርም። አንተ ነፍስ እንተኛ ግን ነው የሚማረው። ትምህርት ጨርሷል። የኔ እንደፈለግሽ አርግሽ አስቂኝና ቆንጆ ምሳል ጋብዘሽ። እሺ ሁለት ባልና ሚስቶች ነበሩና ሚስትየዋ ባሏን በጣም ተጠራጠረው ነበርና ሰራተኛዋን ታባርና ማታ የሰራተኛዋን ልብስ ሙሉ አደራርጋ የሰራተኛዋ መኝታ ቤት ትተኛለች ማለት ነው። ባልየው እንደለመደው መጥቶ ቀስ ብሎ ገብቶ ማታ ነገሮች ሁሉ ከፈጸመ በኋላ ሚስትየዋ ደስ ብላት ያስኩት ብላ መብራቱ ስታበራው ዘበኛው ነው። ዲዋ ባሏን ጠርጥራ ስትሄድ ለካ ሰራተኛዋን የሚያጫውተው ዘበኛው ነው። እኔ አልፈርጅም። ያልታይ እስኪ ፍልፍሉ ጥምቀት ላይ ሄድኩኝ እንደሰው ጃን ሜዳ ሄጄ ያው ደልደል ያለ አይደለም ወደው እኔ ቀጭን ሴት እኔ በብዛት ረሃብ ነው የምትመስለኝ። ብዙ እንትን አልልም። ሎሚን አወጣውልና ደልደል ጥምቀት ላይ ነው በኋላ በግራስ መስላ በቀኝ እንደ ጎጆ በግራስ መስላ በቀኝ እንደ ኢትዮጵያ ተጫዋች አልዞረችም። ዞር በሰጠን ለመጥቀስ እንዲህ ስዘጋጅ ባለቤቴ ነች። ምርጫ ያቃለ ማለት ነው። ልፈትንሽ ነው አልኳት። የቢራ ጠርሙስ ውስጥ አንዳንድ ሰው ጥሩ ነገር አያረግም። ማታ ሲመሽ ከዛ ግሮሰሪ ላለመውጣት እዛ ውስጥ ነው የሚሸነው። ይሸነውና ኮርቶንቶ አርጎ ቁጭ ያደርገዋል። የጠጣውን ቢራ ባዶ ሲሆን በጠርሙስ ውስጥ ይሸናል። አዎ ጥሩ አይደለም። እና እዛው ደርዘን ውስጥ ያረጉታል። ጧት አንዱ ተንቀዥቅዥ ይመጣና እስቲ ከውጭ ቢራ ይላል። አምጥተው ሰውየው እኮ ቀምሶት ከዛ እንደገና አስተናጋጅ አለች። አቤት ትንሽ ካካ ይላል። ፊት ለፊት ያልተከፈተ ነገር ሊያሟላው እኮ
ሊያሟላ አሁን ከየትኛው አሁን ሀገር ቤት ዘመዶቼ ጋር ሂጅ አንተ አንድ ቢራ ለ18 ነው የሚጠጡ ፉት ነው አንድ ቢራ ፉት ይልና ለአንደኛው ፉት ብሎ ለዚህ ፉት እያሉ አዩዋቸው ምንድነው ሲል እናንተ አይደል እንዴ ያላችሁን አሉኝ ምንድን ያል ከ18 በታች የተከለከለ ያላችሁ ህጉን እየተናሙ መስማት ያደተው ለቅሶ ቤት የለቅሶ ምን እንደሆነ ታውቃለህ ያባቴ ነው ለቅሶ ያባቱ ለቅሶ የራሳችን ነው ማለት ነው ለቅሶ የራሳችን ሰው ለቅሶ ላይ ብዙ ነው የሚያወሩ አንተ እንባድርቅ አድላድር ከለቅሶ ሲመለሱ እንደዚህ እንጀራ ለመብላት እሰማለሁ ነው ኮፍያ አድርጌ እኮ የጭቃ ዘይት ነው ይላሉ ገና ለመብላት ገና ድንጋይ ዘይት ትበሏታላችሁ እንጂ አትበሉም ብያነሳው እና እዛ ቁጭ ብዬ ትንሽም ተረብሻለሁ ለቅሶ ቤት ላይ ትንሽ ያው ባልቴቶች የማይጎ ባልንጀሮች ምናምን ትንሽ ረበሹኝ ምን አልክ እየተንጫጩ እና እዚህ ጋር ያሉት ደግሞ ጎረምሶች ትንሽ ጫት ምናምን እየቀሙ ነበር ያንን ጫት ብጭቅጭቅ አርጌ ሻይ ውስጥ ጨመርኩት ማታ ላይ በድስት ነው በትልቅ ድስት የሚፈላው እየተንጫጩ ነው አሮጊቶች ከዛ ያንን ሻይ ታደላቸው አውዛ በለው ሁሉ ሸፉት ይያል ንፍሮ ላይ ይቀራል በመርካቶ ሶስተኛ ዙር በስመ ኢትዮጵያን ወክዬ ባቆመ ሊሄድ ለምን መጣው ሲል ለኢትዮጵያ ሊያቆም የኢትዮጵያ አቋሚ መጥቷል ያቁም እናቴ ወይኔና ለብሶ ይማር በዝሩ ከባድ ማጥመጤን መሳቃ የሚል የልጅ ከንፈር በልጅነት ጡጣት አላደክም እንዴ አገኛለሁ አንተ የልጅ አምሮት ቆራጭ ታስፈራራለህ እንዴ አንተማ በዚህ አይነት የኔኑ ከንፈር ብታገኛት ምርጥ ይመጣና አተፈርክ ዝም ብላቸውም ደሞ ማለት ነው ጓምትል ባክሽ የቦቹ ኮቹን ጨርሷቸው ሆድ ቢብሰኝም ባምባ ቢለኝ እኮ ቶይ ምን ያልተራገፈ ዳስተር የመሰለ ሰውዬ መሞት አይቀር እንደሆነ እንደሱ ያልክ ራስህን አጽናና ቆመ እየቀረ እኔስ ገና ነኝ አልደረስኩም እስከዛ መንግስት ራሱ የሆነ አዋጅ አውጥቶ እነኚህ ሼቦች ያሳርፍልኝ ይሆናል ችግር የለም ቶ ለኔ አታስብ አሁን ወረድና ጩ ኤራ ሜክሲኮ የሞላ ኤራ ሜክሲኮ ሚስቴን አፈቀች ባልሽን አፈቀች የሞላ ሳይቀዘቅዙ በፍጥነት እናደርሳለን እየችና በቃ ተቀየረች አንተሽም ስማ እና አንድ ጫሊ ገዛ ሄደ እሺ ጫሊ ገዛ ሲሄድ የቃሚ ቀልድ ነው ጫን ነጋዴው ማለት ነው እስኪ አሪፍ ጫት አውጣልኝ አሉ እሺ ጫን ነጋዴው ተጨንቆ ተጠቦ አሪፍ ጫት አወጣ እሺ ከዛ እስኪ አካፍሉ አለ እሺ አካፈሉ እሺ አሁንም ሩብ አድርገዋል እሺ ለሩብ ጫት ነው እንዴ አሪፍ ጫት አውጣ ያልከኝ ምናምን አሉ እሺ ታካብ የሩብ ይገርማል እንዴ እንደውም ዱቤ ነው አሉ ለጀፊቱ እንደም ያስቆ ጋይስ ራሱ ጨነቀኩ ዛሬ ላቀሳስር ነው የመጣሁት የህግ ልብስ ግጥም አድርጎ ለብሶ ፕራንክ የሚባል ነገር አለ ወይ ኮሚሽነር ስማችሁን እያጠፋ ነው አግበኔ ነው እንደዚህ አይነት ነገር የለም እኔ አሁን የህግ አካልና አካለኝ እሄዳለሁ ተገልበጥ ምክንያቱም ከጀርባው ህግ ነው ያለ ይሄ ፕራንክ አይደለም የሀገር ክደት ነው በስተጀርባው ብዙ አጀንዳ ያለው አሸባሪነት ነው በአጠቃላይ ትታሰራለህ ትያዛለህ በከሉ ከይሽ ደረሰም አጂዞላ ኢማጂን ፈተና እኮ ነው እናት እንደዚህ አይነት ችግር ይስጣችሁ ብራዘር ጂም መሄድ ፈልጊያለሁ በጠዋት
መኪኖቼ ግን ቦታውን ዘግተውታል። እኔ ይዤ መሄድ የምፈልገው መኪና አዲሷን መኪና ላምበርጊኒ ነው። ብራዘር በእግር ከመቆስቆስ አላላሽ ምርቃትሽ ይድረስብኝ። አረ እነሳ ጋይስ በሰው የሳቁት በራስ ይደርሳል ይባላል ሲባል ሰምቻለሁ። ይሄ እንኳን የሚያስቀው ነው ሳይሆን በእናንተ ምን ይደርስ ስለፈለኩ ነው። እኔም አሁን በራሴ እንዲደርስ ስለፈለኩ እስቃለሁ። ተለያይተናል። አንዱና እኛ ያለንበት ህይወት አንድ አይደለም። እስካሁን አብራችሁን የቆያችሁ ጆካ ሪአክት እኔ ደግሞ ጋደም ብያለሁ። ቪዲዮውን ስጨርስ እንግዲህ በሳቅ ፍርፍር ብዬ ወድቄያለሁ። ለማንኛውም ጋይስ አብራችሁን ስለቆያችሁ አመሰግናለሁ። ቤቱን ሰብስክራይብ፣ የደውል ምልክቷን በመጫን አዲስ ቪዲዮዎችን ስለቅ ጊዜ ወዲያው ይደርሳችሁ የደውል ምልክቷን ተጫኗት። ሰብስክራይብ ማድረግ ብቻ በቂ አይደለም። ካሁን በኋላ ጋይስ እንግዲህ መልካም ቆይታ። ቀጣይ ቪዲዮ እስከምንገናኝ ማሰላማ